አክብሮታዊ ሰላምታችን በያላችሁበት ይድረስ አድማጮቻችን። አስተማሪ መረጃ ይዘን መጥተናል። አብረን እንቆይ። የመጠጥ ውሃ የጤና ጥቅሞች። ውሃ ለሰውነታችን በርካታ የጤና ጥቅሞች ይሰጠናል። ከእነዚህ ጥቅሞች መካከል ጥቂቶቹን ለመግለጽ ያክል፣ መርዛማ ንጥረ ነገሮችን ከሰውነታችን ያስወግዳል። የምግብ መፈጨትን እና መመጠጥን ያሳልጣል። የሰውነት ሙቀትን ያመጣጥናል። እንዲሁም ጤናማ የሰውነት ቆዳ እንዲኖረን በማድረግ ከፍተኛ ሚናን ይጫወታል። በተጨማሪም ሰውነታችን የተከማቸ ስብን እንዲጠቀምና የምግብ ፍላጎት እንዲቀንስ በማድረግ የተመጣጠነ የሰውነት ክብደት እንዲኖረን ያደርጋል። ምግብ በሚመገቡበት ወቅት ወይም ከተመገቡ በኋላ ወዲያው ውሃ መጠጣት በፍጹም አይመከርም፣ ምክንያቱም የምግብ ስልቀጣን ወይም መፈጨትን ሊያስተጓጉል ስለሚችል ነው። ምግብ ከመመገቦ ከ30 ደቂቃዎች በፊት ውሃ ለመጠጣት ይሞክሩ። በመደበኛ ሁኔታ ካሎሪ የበዛበት ሶዳ፣ ከፍተኛ ፍሩክቶስ ያለው የበቆሎ ሽሮኛ እና የታሸጉ የፍራፍሬ ጭማቂዎችን አይጠቀሙ ወይም መጠቀም ያቁሙ። የሚጠቀሙትን ወይም የሚጠጡትን ቡና ወይም ሶዳ በአረንጓዴ ሻይ ለመተካት ይሞክሩ። የኮኮነት ውሃ ወይም የሎሚ ጭማቂ ውሃ ሊሞክሩት ወይም ሊጠቀሙት የሚገባ ሌላው ጥሩ አማራጭ ነው። ከፍተኛ የውሃ ይዘት ያላቸው አትክልቶችና ፍራፍሬዎች በሰውነታችን ውስጥ የፈሳሽ እጥረት እንዳይፈጠር ይረዱናል። እንደ አጠቃላይ ምክር ወይም ሕግ በቀን ከ8-10 ብርጭቆ ውሃ ይጠጡ። ነገር ግን የሚጠጡት ውሃ እንደ ሰውነቶ መጠን በቀን ውስጥ እንደሚያደርጉት እንቅስቃሴ ለፀሐይ ብርሃን እንዳለዎት መጋለጥ እንዲሁም እንደ ኩላሊቶ ጤንነት ሊያስተካክሉት ይችላሉ። የሰዓቱ መረጃ ይህን ይመስላል። በዚህ ቻናል ወቅታዊ፣ አስተማሪ እና አዝናኝ መረጃዎች ይቀርባሉ። ሰብስክራይብ፣ ላይክ እና ሼር በማድረግ እንድታግዙን በትህትና እንጠይቃለን። ደህና ሁኑ።